ሰላም ሰላም ቤተሰብ ሰላም ብያችኋለሁ። ዛሬ እንግዲህ እስኪ የወሎን ሰርግ ነው የምናየው በገጠር ማለት ነው። የከተማውን አይደለም የገጠሩን ሰርግ ነው ማሳያችሁ። ጥፍር ቆረጣ ምናምን የሚባል ነገር አለ። እሱንም ሁሉን ማሳያችኋለሁኝ። አብራችሁ ይቆዩ ማለት ነው ውዶቼ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወደ ቪዲዮ እንግዲህ የምታዩት ቤተሰብ ጥፍር ቆረጣ ይባላል። እንግዲህ ያው ታውቁታላችሁ ሁላችሁ። ወሎ የሆነ እንግዲህ አቋል እያስባለሁ በገጠር አካባቢ ማለት ነው። መጀመሪያ ተናገርኩት ተመልከቱ የአንድ አቡ ቆረሳ ነው ተመልከቱ። ይሄ ጨዋታ ማንም የሚያውቀው ነው መቼም ከሩቅ ቦታ እንደዚህ ሀላላ ከሩቅ ቦታ የመጡ ወጣቶች ምናምን ተሰብስበው ነው አንድ ዳቦ ይሰጣቸውና ለጨዋታ ነው ያን ቆርሳሉ። ከዛ ስም እየተጠራ ስም ይጠራል። ከዚህ የመጣ ከዚህ ሀገር የመጣ ነው የተባለ ይጠራል። ታደላሉ። ተመልከቱ ነው ያብራ ተመልከቱ እንግዲህ ዳቦ እየተቆረሰ ነው ያለው። በጣም የሚያስቀና ጨዋታ ነው። በነገራችን ላይ ወሎ ላይ ደስ ይላል። አላወቃችሁ ሰዎች በነገራችን ላይ ይህን ባህል የማታውቁ ሰዎች ተቀላቀሉ። ወደ ወሎ ሰርግ ሆነ ሰዓት እንጠራቸዋለን። ይህ ጨዋታ ሁሉንም ለምዳችሁ ትመለሳላችሁ። ይሄ ጨዋታ መቅረት የለበትም። ይሄ ባህል መጥፋት የለበትም ብያምናለሁ። እንዴ ነው የሚገርም ነው። ደስ የሚል ባህል አለ አይደል? በቃ ደስ ይላል። ተመልከቱ ምን ሀገር እየተጠራ ነው የሚተካከለው። የሚገርም ነው። የሆነ የሚጠጣ ነገር ጋር እንግዲህ ምንድን ነበር የሚባለው ቡግሪ ታውቃላችሁ? ቀሪብ ነው የሚባለው። እሱ ጋር ይሰጣሉ። እንደዚህ አንድ ቆረስ ይደረግና ቆረስ ዳቦ ጋር
ብቻ በጣም የሚያስቀና ነው ባህሉ፣ ደስ ይላል። አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። በደንብ ተከታተሉ። እኔ በጣም ደስ ስላለኝ ነው ለእናንተ ለምን አላሳያችሁም ብዬ ነው። ባህላችን በጣም ደስ ስለሚል ለዛ ነው። መግባት ስትፈልጉ ሲጀምር ወሎ ከሆናችሁ ወደ ገጠር አካባቢ ገጠራማታችሁ ወደ ከተማ ነው። እንደዛ ምን ሲጀምር መኖርም ገጠር የሚሻላችሁ መንገራችሁ ብዬ ነው። በዚህ አጋጣሚ እንደዚህ እንድራችኋለን። ተመልከቱ እንግዲህ ታድሎ ተጨረሰ። ተመልከቱ አሁን ወደ ጭፈራ ነው እንግዲህ የማሳያችሁ ያለው ጭፈራ ሆታ ነው። ተመልከቱ ይሄ ሆታ ይባላል። ያሁን እንግዲህ ያ ዳቦ ተቆራርሶ ተከፋፈሉ። ከዛ አሁን ሆታ ደግሞ ተመልከቱ እንደዚህ ብቻ የሚገርም ነው። ባህላችን በጣም ደስ ይላል። ይሄ ባህል መቅረት የሌለበት ባህል ነው። በጣም ደስ የሚል ባህል ማለት ነው። እያያችሁ ደግሞ ዝም እንዳትሉ ላይክ ሼር አድርጉት። ላይክ አድርጉት። ላይክ ሰብስክራይብ አድርጉት። እንዲሁም ቪዲዮ ምልክቱን ብትጫኑ ሁልጊዜ የምለቀው ቪዲዮ ወደ እናንተ ጋር ይደርሳል ማለት ነው ጋይስ። ዋው የገጠር ሙሽራ፣ ዋው የገጠር ሰርግ። እናማ ጋይስ የዛሬ ቪዲዮ ይሄን ይመስላል። ላይክ ሼር ሰብስክራይብ እያደረጋችሁ በቀጣይ የምንለቀው ቪዲዮ ስላለ የደወል ምልክቱን ተጫኑ። ሁሌ የምለቀው ቪዲዮ ይደርሳችኋል። ማን ይመቻችሁ።